አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች ሰላም እንዴት ናችሁ? በያላችሁበት የረበና ሰላም በእናንተ ላይ ይሁን። እነሆ ዛሬ በአዲስ ነገር መጥቻለሁ ማለት ነው። እንግዲህ በጣም ስለጠፋሁኝ ይቅርታ ጠይቃለሁ። ምክንያቱም በቃ ስላልተመቻችልኝ ነው የጠፋሁት። በጣም አምሶ ሶሪ ቤተሰቦቼ። እና ዛሬ በአዲስ አይዲያ መጥቻለሁ። ባይዘው ያለው ስራ ቦታ ነው። ወደ ቤት ስመለስ ግን የሆነ ተንኮል አስቤያለሁ ማለት ነው። እና ያ ተንኮል እንዲሳካልኝ ደግሞ ተባበሩ፣ ዱአ አድርጉልኝ። ላይክ ሼር ያደረጋችሁ አበረታቱኝ። ቻናሌ በጣም እየወደቀ ስለሆነ አግዙኝ ማለት ነው። ቪዲዮውን እስከ መጨረሻ አይታችሁ ላይክ እያደረጋችሁ ሰብስክራይብ አድርጉኝ ለብዙ ሰዎች እንዲደርስ እና ጓደኛዬ ቤት አለች። ስገባ ደግሞ የቀረርኩት የራሴ አንድ ቅራሪ አለኝ ማለት ነው። እና አሁን ስራ ቦታ ነው ያለሁት። ትንስል ቤት ስገባ ያንን ነገር ለማድረግ አስቤያለሁ ማለት ነው። ያንን ነገር ደግሞ እንዲሳካልኝ ዱአ አድርጉልኝ። የምሬ ነው የምላችሁ። ተንኮል ከባድ ነው፣ ምንም ማድረግ አይቻልም። ግን ቢሆንም ያው አንዳንዴ ተንኮል መስራት ራሱ ጥሩ ነው ብዬ አስባለሁ ማለት ነው። እስኪ እንድታግዙኝ ማለት ነው። በነገራችን ላይ ይሄንን ነገር መቼም ታደርገዋለች ብላ ምናምን አትጠብቀኝም። ግን እኔ ደግሞ እስኪ ምን ትለኛለች? ለወንድሜ እናገራለሁ ትላለች። በቃ ምን እንደምትል እንደዚህ አይነት ነገር ሲጀመር ሁለታችንም አይመችንም ባይዘዌ። ግን ያው አንዳንዴ ሰው በማይፈልገው ነገር በማይመቸው ነገር ነው ስትመጡበት የሚደነጋገረው ማለት ነው። እና ብርዱ በጣም እንትን እያለ ስለሆነ ስንት ነገር እንደለበስኩኝ አትጠይቁኝ ማለት ነው። ስራ ቦታ በጠዋት ስለሆነ የምንወጣው በጣም ይበርዳል ማለት ነው። እና ቤተሰቦቼ እንግዲህ ያለውን ነገር ምናምን ቤት ስገባ አሳያችኋለሁ ማለት ነው። እስከዛ ያው ገና ነን፣ የተወሰነ ሰዓት ይቀረናል። ብቻ አሁን ቁጭ ባልኩበት ነው ወላሂ ዝም ብዬ ይሄ ሀሳብ መጣልኝ ማለት ነው። ምክንያቱም በቃ ምላትን እንግዲህ አላቅም፣ ምላትን እንግዲህ አሁን አልነግራችሁም። እሷው ጋር አብራችሁ ምክንያት ይሄን ሀሳብ እሷ መታቀውም ቤት ስገባ አንድ ላይ ሁላችሁም ትሰማላችሁ ማለት ነው። እና አሁን ትንሽ ስራ እረፍት ስላለኝ ነው ዝም ብዬ ዞር እያልኩኝ ቪዲዮ እየሰራው ነው ማለት ነው። እና ሁላችሁ ሼር እያደረጋችሁ እንድታበረታቱ፣ ለቻናል አዲስ የሆናችሁ ደግሞ ሰብስክራይብ እንድታደርጉልኝ እፈልጋለሁ ማለት ነው። ቻናል በጣም እየወደቀ ስለሆነ ስልክ መያዣ ራሱ አላመጣው። ምክንያቱም ያው ስራ ቦታ ቪዲዮ የመስራት ሀሳብ ስለሌለ፣ አሁን ግን ዝም ብዬ ቁጭ ባልኩበት ተንኮል ስለመጣልኝ ነው። እና ይሄ የልጆች መጫወቻ ነው። በቃ ዝም ብዬ ነው እንትን ያልኩት ማለት ነው ያሰብኩት። ይህን ሀሳብ እንዲስተካከልልኝ ይሄ ደግሞ አፈር ነው የሚጫወቱበት ህጻናት። እና ቤተሰቦች ሁላችሁንም አመሰግናችኋለሁ ስለምታደርጉልኝ ሀሳብ አስተያየት። ቴንክ ዩ ሶ ማች ኦል ማይ ፋሚሊ። ሳሩ በጣም ደስ አይልም ላይ በጣም ነው የምወደው እንደዚህ መርጂሃ አለ። መርጂሃ ሳይ ደግሞ እኔ ጓደኛዬ ናት ትዝ የምትለኝ እና ጓደኛዬ በጣም ነው የምትወደው መርጂሃ። እሷን ሳይ ይህንን ሳይ ደስ ብለኛል። ቱራ ባለው ልቀመጥ ነበር። እና ቤተሰቦች እንግዲህ ከቪዲዮ ፍጻሜ አብራችሁኝ እንድትቆዩ ፎቅ ወጥቼ ነበር እያወራሁ ነው። አጭር እንዳልመስላችሁ ረዥም ነኝ። ዱባው እንዳልመስላችሁ ብርዱ ስለምደራል። አላለሁኝ እኔ ማን ነው ሰዳሽ። እና ሁላችሁም እንግዲህ ሼር አድርጉልኝ፣ ወላሂ ሰብስክራይብ አድርጉኝ፣ አበረታቱኝ። ወዳችኋለሁ ሁላችሁንም እንግዲህ እና ቤተሰቦቼ እንግዲህ ቅድም ያው እኔና እናንተ የሰራነው ቪዲዮ አለ ማለት ነው። ቅድም ስራ ቦታ ነበርኩኝ፣ አሁን ግን ቤት ተመልሻለሁ። ያው ረፍዷል ሰዓቱም ሲጀመር እና እኔ ያልኳችሁ ነገር እንዲስተካከልልኝ ደግሞ ዱአ አድርጉልኝ ማለት ነው። ማንም ሰው ስለማያውቅ ያ ነገር እንዲሆንልኝ በጸሎታችሁ አግዙኝ ማለት ነው። እና ሀናን ሴትዮ
የሆነ ነገር ልነግርሽ ነበረ በይ። ከዛ ካልተናገርሽ ቃል ከገባሽልኝ ልነግርሽ ነው እሱን። እሺ ነገር ምንም አትናገሪም ዝምት ያለሽም ያኔ እሺ የሆነ ቦታ ልሄድ ነው እኔ ሄጄ ነው የምመለሰው ግን ማንንም አያውቅም። ከዛ ግን አንቺ ለማንም አትናገሪም ያኔ እመጣለሁ ብላ ወጣለች ወይ ሱቅ ሄዳለች ምናምን እንድትይ ነው። የት ነው የምትሄጂው ንገሪኝ ነው እነግርሻለሁ። ካልተናገርሽ እነግርሻለሁ እኔ ሲጀመር ማለት ነው። ግን ውሸት አልወድም አናገራለሁ ያኔ የት እንደምትሄጂ ንገሪኝ። የት እንደምሄድ እኮ እነግርሻለሁ። እኔ ማታ ያኛው የጻፈልኝን ልጅ ሳይቼሽ የለ እንገናኝ ራት ልጋብዝሽ ስላለኝ ልሄድ ነው ደጋግሞ ስለለመነኝ። እኔ ደግሞ ወንድ ልጅን ማስቀየም ስለማልፈልግ ሂጄ እመለሳለሁ። ቶሎ እመለሳለሁ። በነገራችን ላይ ይቀየምሽ ለምቦማታ ትሄጃለሽ ይምጣና እዚህ ጋር አብሮ ያገኘናል። ላ ቤተሰብ ላ ትሽ ወይ ካልሆነ እናገራለሁ እኔ ለዚህ ደግሞ ውሸት አላወራም። ምን ችግር አለው? ሰው ለጓደኛ ስንት ነገር ይሆናል። አንቺው እንደዚህ ብዙ ነገር ልሆንልሽ እችላለሁ፣ ግን በመጥፎ ነገር ደግሞ አንቺን ልጠቅምሽ። ይሄ እኮ መጥፎ ነገር አይደለም፣ መጥፎ ነገር አይደለም። እኔ ለምን አይደለም፣ ለመታወቅ ነው፣ ለመታወቅ ያክል ለመገናኘት። ከዛ ራት ጋብዝሻለሁ። አይተሽዋል፣ ጽሁፉን እንግዲህ ያሳይቼሻለሁ፣ ስናወራ ሰምተሻል። ስለዚህ ደርሼ በእኔ አጠገብ ለምን እንደሚፈልግሽ ይንገርሽ። ለምንም ዝም ብለን እንገናኝ ነው። ነገ ይርፍ ስለሆንኩኝ ዛሬ ነይና ተገናኝተን ትመለሻለሽ አለኝ። ዛሬ ሄደሽ ነገ ትመለሻለሽ ያኔ በጊዜ አይደለ ሰው የሚተኛው ስራ ካለበት ዛሬ ከሄድኩኝ አሁን መግሪብ በዛን ብሎ ያሳ ሰግጄ ሄዳለሁ። ከዛ ከኢሻ በኋላ ምናምን እመለሳለሁ። በስልክ አውራሽ በስልክ እስከመቼ? በስልክ እኮ አውርተናል። ትሽበና ተጨቃጨቂ። ግን አሁን አትናገሪ፣ ቃል ግቢልኝ። በቪዲዮ አጠገብ ቪዲዮን አለቀውም በነገራችን ላይ ዝም ብዬ እያወራሁበት ነው። ግን ላንቺ ልንገርሽ ብዬ ነው። አይቻልም ማለምን ቅናት መሆን አለበት። ይሄ እኔ ቅናት አይደለም። ለምን ማይጎዳኝ? ምንም ማይጎዳኝ። እኔ እንዲያልፍልኝ አትፈልጊም እንዴ? ለኔ ካለፈልኝ እኮ ላንቺ ማልፈልኝ በወንድ ደግሞ አያልፍልሽ። ያልፍልኛል። ሊያልፍልኝ ከፈለግሽ ነገር አብሮ ይምጣ። ባንዴ እኮ እዚህ ጋር በር ጋር ይምጣ። ግቢ ወንዴት ነው በር ላይ የሚመጣው? እኛ ቁጭ ብለን የሆደ ወዳችን ልናወራበት ብዙ ነገር ስላለ ለዛ ነው እንገናኝ የተባልነው። ስለዚህ አሁን አንቺ ብቻ ይሄንን ነገር ውለታው አይልኝ። የት ዳለች ካለ ከጠየቀሽ ኧረ እዚህ ወይ ሱቅ ወጣለች ወይ የሆነ ነገር በቃ አልዋሽም። እኔ ወንድ ልታገኝ ነው የወጣቸው ብዬ ነው የምናገረው። ምን ማለት ነው? አላወራም ውሸት። ይሄ እኮ ውሸት እኮ አይደለም። አንቺ ከፈለገሽ መጥቶ እዚህ ጋር ያገኝሽ። ለምንድን ነው እዚህ ጋር የምመጣው? ምን ይሄ እኮ እሱ ምን ስለሆነ ነው እዛ ድረስ የምትሄጂለት? አስተግፍሩላህ ለአዚም። አንቺ ምን አይነት ሰው ነሽ? በአላህ ወይ አይቻልም። እንኳንስ በቃ ምንም አትበይ። አላየውም በይ። እኔ አሁን እወጣለሁ፣ ሰግጄ እወጣለሁ። ግን አላየዋትም፣ የት እንደሄደች አላውቅም በይ። አይ አልልም። አጣይ ምን ትያለሽ? አትሄጂም። ኧረ እባክሽ ወላሂ አትሄጂም። ለምን ምን ልታረገኝ ነው? ደውዪ፣ ወላሂ በይ ደውዪ። ተቀደኝ ትፈልጊ ሲጀመር አንቺ ሰው ነሽ ብዬሽ ለአንቺ መናገሪ እኮ አትበይ። ሰው አይደለሁም ግን አትሄጂም። ሄዳለሁ። አትሄጂም ብዬሻለሁ። ኧረ እባክሽ እንታያታለን። እንጂ ይኸው ልጨርስና ሄዳለሁ። መሄዴማ አይቀርም። ይሄ ሁሉ እድልማ አያመልጠኝም። የመጣ ሁሉ ብሎ ካርጊ የመጣ ሁሉ ለስላንቺ አይሆንሽም እያልሽ የሰው ኋላ ቀረውኝ። አሁን ደግሞ አለፈልኝ ብዬ ሲመጣልኝ ደግሞ አትሄጂም ሻዳ። ይሄ ቅናት መሆን አለበት። ቀጣይ አብረን እንሄዳለን። እሄዳለሁ እኔ ተናግሬያለሁ። እሺ ውድና የተከበራችሁ የቻናል ቤተሰቦች ሰላም እንዴት ናችሁ? በያላችሁበት የረበና ሰላም በእናንተ ላይ ይሁን። እንግዲህ እንዳልኳችሁ ነው ያው ዛሬ ግብዣ ስላለብኝ ልሄድ ነው። እንግዲህ ኢንሻአላህ እዛም ከተመቸኝ ቪዲዮ ቀርጬ እለቅላችኋለሁ ማለት ነው። እና እንግዲህ ይሄው ለቤት ሰው የለም። ጓደኛዬ ልሄድ ነው ብዬ ሳማክራት ደውዬ እናገራለሁ። እስኪ ወንድ ነሽ ትወጫለሽ ብላ አከኪ ዘራፍ እያለች ነው። እኔ ግን መውጣቴ ስለማይቀር ምክንያት ለሱ ምንም ሆነለታለሁ። ያለሱ መኖር አልችልም እኔ ህይወቴን እቀይርለታለሁ። የኔ ጠምበለል የኔ ሎጋጋ ግን እርጉም ነሽ የምር። በነገራችን ላይ ቅድም ቪዲዮ ሰርቻለሁ። ወላሂ ቪዲዮ ትምህርት ቤት ሁኜ ይሄ ሀሳብ መጥቶልኝ ለማውራት ስላልተመቸኝ ነው። ስልክ የሚያወራ ሰው አለ እዚህ ጋር
በደንብ አድርጌ እንትን ልላት ነበር። እሷ ደግሞ ቪዲዮ አትገባም እና ቪዲዮ ሰርቻለሁ ትምህርት ቤት ሁኜ 3 ደቂቃ ነው ምናምን ሰርቼ ቁጭ ባልኩት ይሄ ሀሳብ መጣልኝ። ከዛ ማታ የሆነ ጽሁፍ ተጽፎልኝ ሳሳያት እንትን ብላ ነበረ። ስለዚህ በቃ ይሄን እድል ልጠቀም እናዳታለሁ ብዬ ነበር፣ ግን የምትናደድም ሰው አይደለችም፣ የተመታች ናት። ለማንኛውም ውድና የተከበራችሁ የቻናል ቤተሰቦች ብዙ ጊዜ ሴቶች ማለት ነው አንድ ወንድ በቃ የሆነ ነገር እንትን ሲላቸው ያለሱ ህይወቴ ባዶ ናት፣ ያለሱ እንዴ ነኝ ምናምን ይላሉ። ኧረ ላሽ ወንድ ልጅ ተጠቅሞብሽ እንደ ዕቃ ነው የሚጥልሽ። ስለዚህ በተለይ እንደዚህ ዕቃ ጥሯችሁ ኑ ምናምን ተብላችሁ የምትሄዱ ሰዎች ተጠንቀቁ ማለት ነው፣ ወላሂ ለአዚም። ምክንያቱም ወንድ ልጅ የሚፈልገውን እስኪያገኝ ድረስ ነው ያንቺን እንትን የሚለው እንጂ የፈለገውን ካገኘ በኋላ ገደል ገባሽ ሞትሽ ምናምን አይዶን ኬር ነው ለሱ ማለት ነው። ስለዚህ ተጠንቀቁ፣ ህይወታችሁን አታበላሹ። ሴት ልጅ ደግሞ ተሰባሪ ሸክላ ናት። አንዴ ከተሰበረች በኋላ መጠገን አትችልም። ምንም ቢሆን ያንን ነገር መርሳት አትችልም ማለት ነው። ሶ አሞ ከመማቀቅ አስቀድሞ መጠንቀቅ ይላል የሀገሬ ሰው። ያ ነገር ከመድረሱ በፊት ተጠንቀቁ፣ ጥንቃቄ አድርጉ ማለት ነው። ለማንኛውም ስለነበረን ጊዜ ቆይታ እጅግ አመሰግናለሁ። የረበና ሰላም እዝነት ራዲየቱ በረከቱ ርህራሄው አይለያችሁ። በቀጣይ እስከምንገናኝ አላህ ይጠብቃችሁ። ወሰላሙ አሌይኩም ወራህመቱላህ ወበረካቱሁ። ወዳችኋለሁ። ባባይ